አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የኢትዮጵያ ተከታታይ ቤተሰቦቼ እንዴት ናችሁ? ሰላም ነው ወይ እህቶቼ? እኔ ያለሁላችሁ አልሐምዱሊላህ። ውዶቼ ኢድ ሙባረክ። ለማንኛውም ኢድ ሙባረክ ብያለሁኝ። እንኳን አደረሳችሁ። ኢንሻአላህ በሰላም ከአመት አመቱ አላህ ያድርሰን። በሰላም ለዛሬ አመት አላህ ያድርሰን። ኢንሻአላህ ከቤተሰብ ከልጆቻችን ጋር በሰላም በስደት ያለን ሁሉ የምንገናኝ አድርገን ያ ረብ። እህቶቼ ወንድሞቼ ብያላችሁበት አላህ ይጠብቃችሁ እና ወዶቼ ትንሽዬ ልዩ ልዩ ጠቃሚ የሆኑ ምክሮች ወይም ትምህርቶችን ዛሬ አነብላችኋለሁ። ተከታተሉኝ። ከተመቻችሁ ሰብስክራይብ፣ ሼር አድርጉ፣ ላይክ እንዲሁም ላይክ አድርጉ። አሳድጉኝ፣ አብረን እንደግ ኢንሻአላህ እላለሁኝ። ኢንሻአላህ ልዩ ልዩ ጠቃሚ ትምህርቶች። ጥቃቅን ወንጀሎች የሚታበሱባቸው ብዙ ነገሮች አሉ። ከነዚያም መካከል እውነተኛ ተውባ፣ ምህረትን መለመን፣ መልካም ነገሮችን መስራት፣ በልዩ ልዩ ችግሮች መፈተን፣ ሰደቃን መስጠት፣ የሌላ ሰው ዱዓ ከዚህ ሁሉ በኋላ የቀረ ቢኖር በቀብር ውስጥ ወይም የቂያማ ዕለት ወይም በገሃነም ውስጥ ከእሱ ከወንጀሉ እስከሚጸዳ ድረስ ይቀጣበታል። ከዚያም በተውሂድ ላይ ከሞተ ጀነት ይገባል። በሽርክ ወይም በክህደት ወይም በንፍቅና ላይ ከሞተ ግን በገሃነም ውስጥ አላሁ አክበር በገሃነም ለዘላለም ይማቀቃል። ወንጀሎች፣ ኃጢአቶች በሰው ልጅ ላይ ከፍተኛ ተጽዕኖ ያደርጋሉ። ወንጀሎች በቀልብ ላይ የሚያሳድሩት ተጽዕኖ ብዙ ነው። ከእነዚህ መካከል ወንጀል ልብን ያጨልማል፣ ብቸኝነትን ያወርሳል፣ ውርደትን ያስከትላል፣ የልብ በሽታን ያመጣል፣ ከአላህ ሱብሓነሁ ወተዓላ እዝነት ይጋርዳል። ሱብሓነላህ። ወንጀሎች ዲን ላይ የሚያሳድሩት ተጽዕኖ ልክ እንደ ቀልብ ሁሉ ሲሆን በተጨማሪ ከኢባዳ ያሳንፋል። የነቢዩን ሰለላሁ ዐለይሂ ወሰለም የመላኢካና የአማኞችን ዱዓ ይከለክላል። ወንጀሎች፣ ኃጢአቶች በርዝቅ ላይ የሚያሳድሩት ተጽዕኖ ርዝቅን ይከለክላሉ፣ ጸጋን ያስቀማሉ፣ የገንዘብን ረድኤት ያጠፋሉ። በግል ህይወት ላይ የሚያሳድሩት ተጽዕኖ እድሜን በረካ ያሳጣሉ፣ የኑሮ ጥበትን ያመጣሉ፣ ቀላል ነገሮችን አስቸጋሪ ያደርጋሉ፣ ነገሮችን ያወሳስባሉ። በስራ ላይ የሚያሳድሩት ተጽዕኖ በአላህ ዘንድ የስራ ተቀባይነትን ያሳጣሉ። በማህበረሰብ ላይ የሚያሳድሩት ተጽዕኖ የሰላምን ጸጋ ያጠፋሉ፣ ለኑሮ ውድነት ምክንያት ይሆናሉ። በዳይ መሪዎችንና ጠላቶችን በሰው ልጅ ላይ ይጥላሉ።
ጠብታ ያስከለክላሉ፣ ሌሎችንም ችግሮች ያደርሳሉ። ሀሳብና ጭንቀት ለልብ እርካታና ደስታን ማስገኘት የልብ ጭንቀትን ማስወገድ የእያንዳንዱ ሰው ጥያቄ ነው። በዚህ ነውና መልካም ህይወት የሚያገኘው። ይህ እንዲሆን የሚያስችሉ ብዙ ሃይማኖታዊ፣ ተለምዶአዊ፣ ተግባራዊ ምክንያቶች አሉ። እነዚህ ተግባሮች ደግሞ በአንድ ላይ የሚሰባሰቡት ትክክለኛ ለሆነ አማኝ ብቻ ነው። ከእነዚህም መካከል አንደኛ በአላህ ሱብሓነሁ ወተዓላ ማመን፣ ሁለተኛ መልካምን መስራትና መጥፎ ነገሮችን መራቅ፣ ሶስተኛ ለፍጡራን በንግግርም ሆነ በተግባር የተለያዩ መልካም ነገሮችን መስራት፣ አራተኛ በስራ መጣበብ፣ ጠቃሚና ሃይማኖታዊ ሆነ ዓለማዊ ትምህርቶችን በመስጠት መጠመድ፣ አምስተኛ በዕለት ከዕለት ተግባር እንጂ ባለፈውም ሆነ ወደፊት ሆነ በይፋ አላህ ሱብሓነሁ ወተዓላ የዋለልንን ጸጋዎች ማስተዋል። ስምንት በዱንያ ጉዳይ ከእኛ በታች ወዳሉት አካላት መመልከት፣ በዲን ጉዳይ ካልሆነ ከእኛ በላይ ወደሆኑት ብዙም አለማሰብ። ዘጠኝ ጭንቀትን ሊያመጡ የሚችሉት ነገሮችን ለማስወገድ ደስታን በማምጣት መጣር። 10 ወደ አላህ ሱብሓነሁ ወተዓላ ለመጠጋት ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ጭንቀትን ማስወገድ። ነቢዩ ሙሐመድን ጠቃሚ ትምህርት ለማስወገድ ይጠቀሙበት በነበሩት ዱዓዎች መጠቀም። ነቢዩ ሙሐመድ ጭንቀትን ለማስወገድ ይጠቀሙት በነበሩት ዱዓዎች መጠቀም። ጠቃሚ ትምህርት ኢብራሂም ልሐዋስ የልብ መድኃኒት 5 ናቸው ይላሉ። እነሱም ቁርአንን በጥሞና ማንበብ፣ ሆድን ባዶ ማድረግ፣ ሌሊትን ቁሞ ማሳለፍ፣ በስሁር ሰዓት ንጋት ላይ በመተናነስ ወደ አላህ መቃረብና ከሷሊሆች ጋር መቀመጥ ናቸው። ጋብቻ ስሜት ለማሸነፍና ዝሙት ላይ እወድቃለሁ ብሎ ለማይፈራ ሰው ሁሉ ሱና ነው። ፍጹም ስሜት ለሌለው ሰው ደግሞ የተፈቀደ ነው። ዝሙት ላይ መውደቅን ለሚፈራ ሰው ግን ማግባት፣ ሐጅ ከማድረግም ቅድሚያ የሚሰጠው ኢስላማዊ ግዴታ ነው። አጅነቢይን ባዕድ ሴትን አትኩሮ መመልከት በኢስላም የተከለከለ ነው።
በስሜት ከሆነ አሮጊትንና ወጣት ወንድ ልጅንም እንኳን መመልከት ክልክል ነው ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አመሰግናለሁ ውዶቼ። ሼር፣ ሰብስክራይብ፣ ላይክ አድርጉ። ቀጣይ ደግሞ አቀርብላችኋለሁ። አዳምጣት፣ ተጠቅማችኋለች። እሺ የኔ ውዶች